በጣም ወዳቸው ሰዎች እማምናቸው ሰዎች ከኔ ውጪ ይረዱኛል ብዬ የማስባቸው ሰዎች ካጠገቤ ሲሄዱ ሳይ እግዚአብሔር ግን አለ ነበር ሁሌ ነበር። ስትወድቂም አለ፣ ስትኖሪም አለ፣ ሳይኖርሽም አለ፣ ሲቸግርሽም አለ፣ ሁሉም ላይ በጎደለሽ ሞልቶ አለ። እያመከረሽ አለ፣ እያጽናናሽ አለ። ብዙ አንስቼዋለሁ ወሬ ላይ የሰው ቃል ሰውን ይሰብራል፣ ይሰራል። እውነት መጠንቀቅ አለብን። በጣም ፓወርፉል ነው ላለው እና ሰው ማውቆት አይመስለኝም። አንዳንድ ጊዜ እንደፈለገ ነው የሚናገረው። ሰው ያለው ነው የሚሰጠው። እኔ ፍቅር ካለኝ ፍቅር ነው የሚሰጥሽ። ኮሜንት ላይ እውነት ነው ለአንቺ ጥሩ ነገር ስጽፍ ጥሩ ነገር ካለኝ ነው ለአንቺ ምጽፍ። ውስጥሽ ያለው ነው ታውቂው። አሁን የተረዳሁት ነው። ያኔ አይደለም። ያኔማ በቃ የሚጠላኝ ሰው ይጠላኛል በቃ ምን ብለሽ ነው ያሰብሽው። ራስሽንም አገለሽ ከስራሽም ከሚዲያው። ምንም አይነት ሶሻል ሚዲያ አልጠቀምም። እንደው እንዴት ነበር ያ ጊዜ እውነት ለመናገር? ምክንያቱም አንዳንድ ሰው አሁን እኔ ምንም አይመስለኝም ይላል። ግን ምንም አይመስለኝም ላይ የደረሰው የሆነ ነገር አልፎ ስለሆነ ብዙ ወጣቶችን በዚህ የሚያልፉ አሉና እንዲማሩበት እናንሳው። በጣም አዝኜ ነበር እውነቱን የምነግርሽ። 1 ዓመት ከ6 ወር በሬን ዘግቼ እግዚአብሔር መከረኝ ብዬ ነው ማስበው። እንደ መከረኝ ነው ማስበው። አሁን ሂል አድርጌ በጣም ደስተኛ ሆኜ ምንም እስከማይመስለኝ ድረስ እንደዛ ከቻልኩኝ አሁን እግዚአብሔር በቃ ሰላም አድርጎኛል ብዬ ነው ማስበውና ጠፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት። እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪኝ በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽም ብዬ እናቴን በቃ እንደዛ ሆኜ ነበረ። በጣም ነው ማዝነው በቃ ያኔ ሰው በማያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን እንዲለበስሽ ለምን እንዲበላሽ ለምን እንዲጠጣች ማለት በጣም የሚያሳዝን ነገር ነው የእውነት።